የአሳ ዘይት መቼ ነው መጀመር ያለበት? ይሄ የብዙ ወላጆች ጥያቄ ነው። ይሄ የአሳ ዘይት ከልጆች ምግብ ከጀመሩ በኋላ ከ6 ወር በኋላ ሊጀመር ይችላል። ነገር ግን የወላጆች ከ6 ወር እስከ 1 ዓመት ላሉ ህጻናት የአሳ ዘይትን ከሚጠቀሙ ይልቅ አሳን ቢጠቀሙ ብዙ ጠቀሜታ ማግኘት ይችላሉ። የአሳ ዘይት ለህፃናት የተለያየ ዘርፈ ብዙ የጤና ጠቀሜታን የሚሰጥ ነው። በውስጡ ኦሜጋ 3 ፋቲ አሲድ ወይንም ስብን የያዘ ነው። ይህ ኦሜጋ 3 ፋቲ አሲድ ለህፃናት የተለያየ ጠቀሜታን ይሰጣል። ከነዚህም ውስጥ አንዱ እንግዲህ ለአእምሮ እድገት ወሳኝ ነው። የህፃናት የማሰብ፣ የማሰላሰል፣ የማስታወስ እንዲሁም ደግሞ በትምህርት አቀባበላቸው ላይ የሚሰጠው ከፍተኛ የሆነ ጥቅም አለ። ሌላው ሁለተኛው የአሳ ዘይት ጥቅም ከእይታ ጋር የተያያዘ ነው። የህፃናት የእይታ ጥራት እንዲጨምር ይሄ የአሳ ዘይት በውስጡ የያዘው ውህድ ለእይታ ጥራት በጣም አስፈላጊ ነው። ሌላው የአሳ ዘይት ለህፃናት የልብና የደም ስር ጤንነትም በጣም አስፈላጊ ነው። ልብ ላይ አላስፈላጊ ወይም ጎጂ የሆኑ ስቦች እንዳይጠራቀሙ ያደርጋል። አሳ ዘይት ሌላው የሚሰጠው ወሳኝ ጠቀሜታ የህፃናት በሽታ መከላከል አቅምን ይጨምራል። በውስጡ አንቲ ኢንፍላማተሪ ወይንም ብግነትን የሚቀንሱ ውህዶች ስላሉት ህፃናት በተለያየ ኢንፌክሽን የመጠቃት እድላቸውን እንዲቀንስ ያደርጋል። የአሳ ዘይት ለህፃናት አጥንት ጥንካሬም ወሳኝነት አለው። ሌላው የአሳ ዘይት ጉበት ላይ አላስፈላጊ የሆኑ ጎጂ ስቦች እንዳይጠራቀሙ በማድረግ ወሳኝ የሆነ ጠቀሜታን ይሰጣል። ሌላውና በጣም ጠቃሚ የሆነው የአሳ ዘይት ጠቀሜታ የህፃናትን ሙድ በማስተካከል በኩል የሚሰጠው ጠቀሜታ ነው። ለምሳሌ ትኩረት አለማድረግና የባህሪ መንቀጭቀጭ ወይም ADHD ያለባቸው ህፃናት ይህ የአሳ ዘይት በሚጠቀሙበት ሰዓት እንዲረጋጉ፣ ትኩረታቸው እንዲሰበሰብ ያግዛል። እንዲሁም ደግሞ ድብርትም ተጠቂ እንዳይሆኑ ይህ የአሳ ዘይት ጠቀሜታ አለው። ወላጆች ከ6 ወር እስከ 1 ዓመት ላሉ ህፃናት የአሳ ዘይትን ከመጀመር ይልቅ አሳውን ቢጀምሩ ወይም ቢሰጡ የተሻለ ይሆናል። አሳ ጠቃሚ የሆነ ስብ በተጨማሪ የተለያየ ቫይታሚንና ማዕድናትን በውስጡ አለ። ሌላው ደግሞ ይሄ አሳ ዘይት ለህፃናት ጣዕሙ ወይም ሽታው በቶሎ ሊለምዱትም አይችሉ፣ እንዲሁም ደግሞ የራሱ የሆነ የጎንዮሽ ጉዳት ለምሳሌ አንጀት ላይ አንጀት መቆጣት፣ ተቅማጥን ሊያመጣ ይችላል። ስለዚህ በሳምንት 1 ወይም 2 አሳን መመገብ ከቻሉ ለቀን የሚያስፈልጋቸውን ወሳኝ የሆነ የስብ ፍላጎታቸው ማሟላት ይችላሉ። ሌላው ደግሞ የሚጠቡ ህፃናትም እናቶች በቂ የሆነ በኦሜጋ 3 ስብ የበለጸገ ምግቦችን ከበሉ በጡት ወተት ለህፃኑ ማግኘት ይችላል። ሌላው ደግሞ አንዳንድ የጣሳ ወተቶች እነዚህን DHA ወይንም በጣም አስፈላጊ የሆነውን የስብን በውስጣቸው ስለያዙ ከዛም ማግኘት ይችላሉ።